አለው ዛሬ የምንገኘው ጌታ ወረዳ ነው። እዚህ ከጀርባ የምትመለከቱት የዋቻቢያ ፏፏቴ ይባላል። ወረድ ደውሎ ደግሞ ውንቂያ ገረድ ፏፏቴ አለ። አንድ ላይ አካባቢያችን የጌታና የጉመር ወረዳ ድንበር አካባቢ ነው የምንገኘው። ስለዚህ በዚህ አካባቢ የሚያምር ፏፏቴ አለ። ርዝመቱ በግምት እስከ 70 ሜትር የሚደርስ ፏፏቴ ነው። የተለያዩ የዱር አራዊቶች እዚህ አካባቢ እንዳሉ መረጃዎች ደርሶናል ከወረዳው መንግስት ኮሚኒኬሽን እና ከወረዳው ባህል ቱሪዝም ማለት ነው። በጌታ ወረዳ ያው ጀፎረን አይተናል ዛሬ። አሁን ደግሞ ትንሽ ቆይተን ዛራ ደንን የምናይበት ሁኔታ አለ። ስለዚህ በዞናችን ያሉ የቱሪዝም መዳረሻዎች፣ የተፈጥሮና ሰው ሰራሽ ደኖች፣ እንደዚሁም ጀፎሮች፣ ዋሻዎች፣ መስጂዶች፣ ቤተክርስቲያኖች፣ የተለያዩ የቱሪስት መስህቦች አሉ። ስለዚህ እነዚህን ማስተዋወቅ የዞኑ መንግስት ኮሚኒኬሽን ኃላፊነትና ነው። በቀጣይ በዞናችን በሁሉም ወረዳዎች የሚገኙ የቱሪስት መዳረሻ ስፍራዎች፣ የቱሪዝም ስፍራዎች በብዛት የምናሳይ ይሆናል ማለት ነው። የጉራጌ ዞን መንግስት ኮሚኒኬሽን ራሱ የመንግስት ኮሚኒኬሽን ቢሆንም እንደ ቴሌቪዥን ሆኖ ለማህበረሰባችን ለዞናችን ህዝብ እንደዚሁም በሀገር ውስጥም ከሀገር ውጭም ያላችሁት መረጃዎችን ማድረሻችን እንቀጥላለን። አመሰግናለሁ።